ዛሬ በህይወታችን ውስጥ ልንለውጥ የምንፈልገውን ነገር ለረጅም ጊዜ እንዴት አድርገን እናስቀጥለዋለን፣ ወደ ተግባርስ እንዴት እንለውጠዋለን የሚለውን እንነጋገራለን። ይህንን ለመለወጥ የሚረዱን 6 ስቴፖች አሉ። ለምሳሌ አንዲት ዝንብ ከቤት ለመውጣት ብትፈልግ ቀጥታ ብርሃን ወዳለበት መስኮት ነው የምታመራው። ምክንያቱም ያ ክፍት ቦታ ይሰጠኛል ብላ ስለምታስብ። ነገር ግን ያ መስኮት ወይም ያ መስታወት ዝግ ከሆነ ደጋግማ ከዛ መስኮት ጋር ትጋጫለች። ለምን ይመስላችኋል? ምናልባት እንደው አሁን የማየው ብርሃን ይዞኝ ከወጣ ብላ ነው ደጋግማ ከዛ መስኮት ጋር የምትጋጨው። ነገር ግን ምንም ለውጥ አታመጣም። ብዙ ጊዜ ከፈጀች በኋላ ሌላ መስኮት ወይም ሌላ ብርሃን ያለበት መውጫ ያለበት ፈልጋ ልትወጣ ትሞክራለች። እኛም በህይወታችን ውስጥ ደጋግመን እያደረግናቸው ነገር ግን ለውጥ ያልሰጡን ብዙ ልማዶች፣ ብዙ ጸባዮች ይኖሩናል። አንድ በጣም የሚታወቅ አባባል አለ። በተመሳሳይ መንገድ ነገሮችን እያደረግ የተለየ ለውጥ መጠበቅ ሞኝነት ነው ይባላል። እኛም በህይወታችን ልንለውጠው የምንፈልገውን ነገር ደጋግመን በተመሳሳይ መንገድ ሞክረን ሳይሳካልን ቀርቶ ሊሆን ይችላል። ዛሬ ግን የምነግራችሁ በተመሳሳይ መንገድ ሳይሆን የተለየ መንገድ እነግራችኋለሁ። እነዚህን አሁን የምነግራችሁን ተግባራት ካደረጋችሁ በህይወታችሁ ውስጥ ለመለወጥ የምትፈልጉትን ማንኛውንም ለውጥ ትለውጣላችሁ። እርግጠኛ ሆኜ ነው የምነግራችሁ። ከሱስ ትወጣላችሁ፣ ከድብርት ትወጣላችሁ፣ በየቀኑ ከሚሰማችሁ የተደበላለቀ ስሜት ትወጣላችሁ። መለወጥ የምትፈልጓችሁ መጥፎ ልማዶች ይኖራሉ፣ ከነዛ ልማዶች ትወጣላችሁ። እነዚህን 6 ተግባራት ብቻ ማድረግ ነው የሚጠበቅባችሁ። ስለዚህ ወደ 6ቱ ተግባራት እንግባ። የመጀመሪያው ተግባር አጥብቀህ የምትፈልገው ለውጥ ምንድነው የሚለውን አስብ። ያንን ለውጥ እንዳታሳካ የሚያደርግህ እንቅፋት ምንድነው የሚለውን 2ቱን ጥያቄዎች ብቻ መልስ። ይሄ የመጀመሪያው መነሻ ነው። ለምሳሌ አጥብቀህ የምትፈልገው ለውጥ ሁልጊዜ ከሚሰማኝ ድብርት መውጣት ፈልጋለሁ፣ በጣም ቶሎ ደስ ይለኛል፣ በጣም ቶሎ ይከፋኛል የምትል ከሆነ ይሄንን መለወጥ ፈልጋለሁ ብለህ ለራስ አስብ። ከሱስ መውጣት ፈልጋለሁ፣ በጣም የምጠላው ለሰዎች የማልነግረው መጥፎ ልማድ አለብኝ፣ ይሄንንም ማስተካከል ፈልጋለሁ የምትል ከሆነ እሱን እወቀው ምን እንደሆነ ያ ለውጥ። ከዛ በኋላ ያንን ለውጥ እንዳታመጣ የከለከለ ወይም ያገደ እንቅፋት የሆነብህ ነገር ምን እንደሆነ ደግሞ ለይተህ አውጣ። ለምሳሌ ከሱስ እንዳልወጣ የሚያደርገኝ በዙሪያ ያሉ ጓደኞቼ እዚህ ነገር ውስጥ የከተቱኝ እነሱ ናቸው፣ ወይ ደግሞ በዙሪያ ያሉ ቤተሰቦቼ ኦር ሌሎች ይህንን መጥፎ ልማድ እንዳልተው እያደረጉኝ ነው ብለህ የምታስብ ከሆነ፣ ወይ ደግሞ ራሴ ነኝ ለዚህ ነገር ምክንያቱ ራሴ ነኝ የምትል ከሆነ ብቻ እንቅፋቴ ነው የምትለው እንዳላቁም አድርጎኛል የምትለውን ነገር ለይተህ አውጣ። ወደ 2ኛው ተግባር እንሄዳለን። 2ኛውና ወሳኙ ነገር ከዚህ በኋላ በህይወቴ አሻሽለዋለሁ እለውጠዋለሁ ብለህ ያሰብከው ነገር ካልለወጥከው ህይወትህ እንደሚበላሽ፣ ጨለማ እንደሚሆን አስብ። ከለወጥከውና ደግሞ አሳክተው ይሄን መጥፎ የምትለውን ልማድህን ከቀየርከው ደግሞ በጣም ደስተኛ እንደምትሆን፣ በጣም የህይወት ነፃነት እንደምትጎናጸፍ፣ በጣም ደስ የሚል የኑሮ ሁኔታ እንደሚኖርህ አስብ። ምን ማለት ነው? ፈጽመህ አሁን ያለህበትን መጥፎ ልማድ ጨርሰህ ጥላው፣ እስከ መጨረሻው ጥግ ድረስ ተጸየፈው። ከዛ በኋላ እየጠላኸው ስትሄድ ከዚህ ነገር ደግሞ ስወጣ በጣም ደስተኛ ሆናለሁ ብለህ የምታስብ ከሆነ ለመለወጥ ብዙ ስቴፕ እየሄድክ ነው ማለት ነው። አንድ በጣም የማከብረው ሳይኮሎጂስት አለ፣ የሚለው አባባል አለው፣ በህይወታችን ውስጥ መለወጥ ለምንፈልገው ነገር የተለየ ችሎታ አያስፈልገንም። በዙሪያችሁ ያሉ ሰዎችን ማየት ትችላላችሁ። በህይወታቸው ማቆም የፈለጉትን ሱስ፣ ማቆም የፈለጉትን መጥፎ ልማድ ወይም መለወጥ የፈለጉትን የህይወት ለውጥ በራሳቸው ለውጠዋል። እነዚህ ሰዎች የተለየ ችሎታ ኖሯቸው አይደለም፣ ነገር ግን ተነሳሽነት ስላላቸው። ስለዚህ አንተም አሁን የምነግርህን ነገር በተግባር ለማድረግ ተነሳሽነቱ ያስፈልጋል። ይህን ሱስ ታቆማለህ ወይስ አታቆምም? ካላቆምክ ጨለማ ውስጥ ነኝ ብለህ ለራስህ ሁልጊዜም ንገረው። ካቆምኩኝ ወደ ብርሃን እሄዳለሁ፣ ወደ ደስታ እሄዳለሁ፣ በጣም ደስ የሚል የህይወት ነፃነት ይኖረኛል፣ ከዚህ መጥፎ ልማድ ከወጣው፣ ከዚህ ድብርት ከወጣው በጣም ደስ የሚል ጊዜ ይኖረኛል ብለህ ለራስህ ንገረው። ይሄ 2ኛው ስቴፓችን። በነገራችን ላይ አንድ ሌላም አባባል አለ። አብዛኛው ጊዜህን ማጥፋት ያለብህ ለምን እንደምትለወጥ ነው። ለምን እንደምትለወጥ ካሰብ እንዴት እንደምትለወጥ ብዙ ጊዜ አያስቸግረህ። ምክንያቱም ከዚህ ነገር እወጣለሁ ብለህ የምታስብ ከሆነ እንዴት እንደምትወጣ መንገዱን ራስህ እያሳየኸው ትሄዳለህ። ለምሳሌ በውሃ ውስጥ የተዘፈቀ አንድ ሰው ውሃ ውስጥ ሆኖ የሚያስበው እንዴት አድርጌ አየር አግኝቼ ህይወቴን አተርፋለሁ፣ ከዛ ውጪ ሊያስብ አይችልም በእርግጠኝነት።
ስለዚህ አንተም አሁን ከዚህ መጥፎ ልማድ ወጥቼ እንዴት አድርጌ ደስተኛ ሆናለሁ ብለህ ካሰብክ እንዴት እንደምትወጣ ወይም እንዴት እንደምትለውጥ ማሰብ አይከብድህም፣ ወይም ያንን መንገድ ማግኘት አይከብድህም። ምክንያቱም ያ ውሃ ውስጥ ያለው ሰው እንዴትም ተፍጨርጭሬ ሙሉ አቅሜን ሁሉ ተጠቅሜ አየሩን ለማግኘት እስከ ጥግ ድረስ ሞክራለሁ ብሎ እንደሚያስበው አንተም የምፈልገውን ለውጥ የምፈልገውን መጥፎ ልማድ ለመተው እስከ ጥግ ድረስ ሞክራለሁ ብለህ ምክንያት ለራስህ ከሰጠኸው የማትለውጥበት ምንም ምክንያት አይኖርም። ሁለተኛውና ወሳኙ ነገር ይሄ ነው። ሶስተኛውና ወሳኙ ደግሞ ተግባር የሆነው ማቆም የፈለግከውን ነገር በተለየ መንገድ ወይም ራስህ ባላስለመድከው መንገድ ማቋረጥ። ይሄ ትንሽ ግራ ሊያጋባ ይችላል። ብዙ ጊዜ ይህንን ሳይካትሪስቶች ናቸው ለታካሚዎቻቸው የሚመክሩት። አዌክን ዘ ጃያንት የሚባል አንድ መጽሐፍ አለ። ደራሲው አንቶኒ ሮቢንስ ይባላል። በነገራችን ላይ አንቶኒ ሮቢንስ ማለት በዓለማችን ላይ ቀዳሚ ከሚባሉ የሞቲቬሽናል ተናጋሪዎች በተጨማሪም ሳይኮሎጂስቶች በዓለም ላይ በጣም ብዙ ሰዎች ህይወት ላይ ተጽዕኖ የፈጠረ በበጎ መልኩ ተጽዕኖ የፈጠረ ሰው ነው እና አንድ ትልቅ ሴሚናር ላይ ቆሞ እያወራ ነው። በጣም ብዙ ሺህ ሰዎች የተገኙበት ነው። የ4 ቀን የ3 ቀን ሴሚናር ነው እና እየተናገረ ነው። ፐርሰናል ዴቨሎፕመንት ላይ ስልጠና እየሰጠ ነው እና ከመሃል አንድ ሰው እጁን አወጣ። እዛ እድሉን ሰጠው እና እኔ አንቶኒ ሮቢንስ ያንተን ከዚህ በፊት የጻፍካቸው መጽሐፎች፣ የተለያዩ ፕሮግራሞች እከታተላለሁ፣ ነገር ግን በህይወቴ ላይ ማምጣት የምፈልገው ለውጥ አላመጣም እና እኔ በጣም የቸኮሌት ሱሰኛ ነኝ እና ከቸኮሌት ሱሴ መውጣት እፈልጋለሁ እና እንዴት አድርጌ መውጣት እንዳለብኝ እንድትነግረኝ እፈልጋለሁ። ብዙ ጊዜ ያልካቸውን ነገሮች ሞክሬያቸዋለሁ፣ አልተሳኩልኝም፣ ግን አሁን መለወጥ እንዴት እንዳለብኝ እንድትነግረኝ እፈልጋለሁ አለ። ከዛ ቶኒ ሮቢንስ መለሰለት፣ አሁን ከዛሬ ጀምሮ አሁን ካወራኸኝ ቅጽበት ጀምሮ ከዚህ በኋላ ምሳህን፣ ቁርስህን፣ ራትህን፣ ሁሉ ነገርህን ቸኮሌት ነው የምትበላው ይለዋል ማለት ነው። እና ልጁ በጣም ደንግጦ ምን ማለት ነው? እኔ እሺ የምጠጣውስ ነገር ምናምን ሲለው የፈለግከውን መጠጣት ትችላለህ፣ ለስላሳ መጠጣት ትችላለህ፣ ውሃም መጠጣት ትችላለህ፣ የምትበላው ግን ከቸኮሌት ውጭ እንዳትበላ። ከዛ ልጁ በጣም ደስ ይለኛል፣ ይሄማ ያደግኩበት እኮ ነው፣ ምን ችግር አለው ብሎ ይለዋል። ችግር የለም ያልኩህን አድርግ ይለዋል። ከዛ በኋላ ሴሚናሩ ሲያልቅ ሰዎች ምሳ ለመብላት ወደ ተለያየ ቦታ ሲሄዱ ለሱ ግን ከቦርሳቸው ውስጥ እያወጡ ቸኮሌት ይሰጡታል። ምክንያቱም ከቸኮሌት ውጭ መብላት አልተፈቀደም። ይሄ ልጅ ግን በደስታ ቸኮሌቱን ማጣጣሙ አልቀረም። ከዛ በኋላ በማግስቱም እንደዚሁ ምሳውንም ቁርሱንም ራቱን ይበላል። በሁለተኛው ቀን የሴሚናሩ ዕለት ልጁ መነጫነጭ ጀመረ እና ቶኒ ሮቢንስ ምንድነው የሆንከው ምናምን ነገር ሲለው እንዴ እኔ በየሰዓቱ ቸኮሌት መብላት ቁርስ መሰራት በጣም ነው የሰለቸኝ ይለዋል። ያው ትወድ የለ እንዴ አንተ እኮ መጀመሪያም እኮ ያደግኩበት ነው ብለኸኛል እኮ ቸኮሌት እኮ አንተ በጣም የምትፈልገው ነገር ነው፣ ስለዚህ ማቆም የለብህም፣ ያው የምትወደውን ነገር እያደረግክ እንደሆነ እኮ ነው ምናምን ይለዋል። እና ልጁ ግን ከመነጫነጭ እንትን አላለም። ያው ስለሚርበውም ግን መብላቱን አላቋረጠም። በሶስተኛው ቀን ግን ቶኒ ሮቢንስ እንዴት ነው ቸኮሌቱ ጥሩ እየተስማማ ነው ሲለው ከዚህ በኋላ መብላት አልፈልግም ማለት እንዴ ምን ማለት ነው? አሁን ማን አቁማለህ እንዴ? ምሳህን፣ ቁርስህን፣ ራትህን እኮ ቸኮሌት ልትበላ ተነጋግረናል አለ። አይ እኔ ከዚህ በኋላ መብላት አልፈልግም፣ በቃ መብላት አልፈልግም። እንዴ ምን ማለት ነው? በጣም እኮ የምትወደው ምግብ ነው ቸኮሌት። ቸኮሌት ማለት እኮ ያሳደገህ በጣም የምትወደው ሱስህ እኮ ነው። እንዴት ለማቆም ታስባለህ? ምን ማለት ነው ይለዋል። ቶኒ ሮቢንስ ይኸውልህ ማወቅ ያለብህ ነገር ምንም ብትለኝ ከዚህ በኋላ ቸኮሌት አልበላም፣ እንድበላ ልታደርገኝ አትችልም አለው። ይህ ማለት ይህ ሰው ከዚህ በጣም ሊወጣበት ከሚፈልገው ሱሱ ሳይፈልግ ራሱ ነቅሎ ወጣ። ግን እንዲወጣ ያደረገው የተለየ አዲስ ፓተርን ስለጀመረ ነው። ፓተርን ያልኳችሁ መጀመሪያም ስነሳ ያልኳችሁ ማቆም የፈለግከውን ነገር በተለየ መንገድ አቋርጡ። በነገራችን ላይ ማቆም የምንፈልገውን ነገር በተለየ መንገድ ስናቋርጥ ግን ቀደም ብዬ እንደጠቀስኩላችሁ ምሳሌ እኛ በራሳችን የህይወት ልማድ ላይ እናደርገው ብንል ትልቅ የጤና ቀውስ ሊያመጣብን ይችላል። ግን በሌላ መንገድም ፓተርን መለወጥ እንችላለን። ለምሳሌ አንድ ሰው ያጋጠመውን ነገር ልንገራችሁ። ሰውየው በጣም በርገር መብላት ይወዳል እና በጣም ውፍረት አስቸግሮታል እና ከዚህ በላይ መወፈር የለብህም፣ ከዚህ በኋላ ክብደትን መቀነስ ካልቻል የተለያዩ በሽታዎች ተደራርበው ሊገሉህ ይችላሉ እና ስለዚህ ምግብ መቀነስ አለብህ፣ በተለይ የምትወደውን በርገር የምትለውን ምግብ ማቆም አለብህ ይባላል። እና ይህ ሰውዬ እሺ ብሎ የሐኪም ትዕዛዝ ነው እንዴትም ብሎ ለማቆም ይሞክራል።
ነገር ግን ሳምንት ሳይቆይ ግን በቃ እየሮጠ ሄዶ በርገር ቤት አዞ መብላት ይጀምራልና እንዴት ማቆም እንዳለበት ሁሉ ጊዜ ከአቅሙ በላይ የሆነ የህይወት ፈተና ሆነበት በርገር መብላት ማቆም። ከዛ በኋላ ክብደቱም ስለማይቀንስ ማለት ነው። እና መጨረሻ ላይ ግን አንድ አማካሪ ያደረገለት ነገር ምንድነው? ሁሉ ጊዜ እዛ በርገር ቤት ገብተህ ልትበላ ስትል ወይም ገብተህ እዘዝ እና ልክ ምግቡ ሲመጣ ከመብላት በፊት ተነሳና ጮክ ብለህ ወደ ተቀመጥክበት ወንበር እያየ ይሄ ጅብ አታዩትም ያገኘውን ሁሉ እያግበሰበሰ ብለህ ተሳደብ ጮክ ብለህ። ከዛ በኋላ ሁሉ ጊዜ ይሄንን አድርገው። ያኔን ጮክ ብለህ ከተሳደብክ በኋላ ቁጭ ብለህ መብላት ትችላለህ። ከፈለክ የፈለከውን ውሳኔ መወሰን ትችላለህ። እዛ እሺ አደርጋለሁ ብሎ እየፈራ ያው በርገር ቤት ይገባና በርገሩን ያዛል። እና ግዴታ ያው ለጤናው ሲል ይሄን ነገር ማድረግ ስለነበረበት በርገሩ ከመጣ በኋላ ተነሳና የተቀመጠበት ወንበር ላይ ዞር ብሎ እየተመለከተ ይሄ ጅብ አርታዩት ያገኘውን ሁሉ እያግበሰበሰ ብሎ ወንበሩን ይሳደባል ማለት ነው። እና ይሄን ካደረገ በኋላ እዛ በርገር ቤት ውስጥ የነበሩ ሰዎች በሙሉ ሐሳባቸው ወደሱ ነው። ይሰውዬ ብቻውን የሚያወራው ያሟል እንደምናም እሱም በጣም አፈረና ቁጭ አለ እና በርገሩን መብላት ጀመረና ሰዎች ደጋግሞ እየዞሩ እንደሚያዩት ሲረዳ መጨረስ አልቻለም። አስቀምጦት ወጣ። ነገር ግን ከወጣ በኋላ በቀጣዩም ቀን በርገር አሁንም አማረው። የግድ ግን ያው የተባለውን ነገር ማድረግ ስለነበረበት አሁን ገብቶ አዘዘና ቀደም እንዳልኳችሁ ወንበሩን ዞሮ ተሳደበ ጮክ። አሁን ሰዎች ሁሉ አፈጠጡበት እና እንዴት ብዬ ነው የዚህን ሰው ሁሉ አይነት ተቋቁሞ ይሄን በርገር ወይ በቃ ይሄ በርገር ቢቀርብኝ ይሻላል ብሎ ያን ዕለት ያዘዘውን ሳይበላ ከፍሉ ወጣ። ከዛ ጊዜ በኋላ በርገር ደግሞ አልበላ። ይሄ ማለት ደጋግሞ ያደርግ የነበረውን መጥፎ ልማድ በተለየ መንገድ ሊያቋርጠው ስለሞከረ ተሳካለት። ስለዚህ እኛም በህይወታችን ውስጥ ማቋረጥ የምንፈልጋቸውን ነገሮች ወይም ማቆም የምንፈልጋቸውን ነገሮች በተለየ መንገድ ብንሞክራቸው አንድ ጥሩ ለውጥ ሊያመጡልን ይችላሉ። ወደ አራተኛው ተግባር እንገባለን። አራተኛውና ወሳኙ ተግባር ችግርህን የሚተካ ወይም በጣም መጥፎ የምትለውን ልማድ፣ ሱስህን፣ ድብርትህን፣ በየቀኑ የሚሰማህን የተደበላለቀ ስሜት የሚተካ የሚያነቃቃህን አማራጭ አዘጋጅ። ይሄ ማለት ምን ማለት ነው? ብዙ ጊዜ ሰዎች ያሉበትን ሁኔታ ለመለወጥ እስከ መጨረሻ ዋጋ ከከፈሉ በኋላ ወደ ከባዱ ጦርነት ይገባል። ይሄ ከባድ ጦርነት ማለት ሱሱን አቁመዋል ወይም መጥፎ የሚሉትን ልማድ አቁመዋል። ከዛ በኋላ ያለው ከባድ ጦርነት ወደ ልማዱ ትመለሳለህ አትመለስም፣ ወደ ሱሱ ትመለሳለህ አትመለስም፣ ወደዛ ድብርት ትመለሳለህ አትመለስም የሚል ከባድ የሆነ የህይወት ጦርነት ነው። እና ብዙዎች ይህን ጦርነት ሲሸነፉ ታያላችሁ። አቁም ያለው ብለው ለሰው ሁሉ ከነገሩ በኋላ አንድ ሳምንት ሁለት ሳምንት ካለፋቸው በኋላ መልሰው ይጀምራሉ። ሌሎችም እንደዚሁ። ይህንን ነገር እንዳያሳኩ ያደረጋቸው ወይም የያዛቸው ዋነኛው ምክንያት ሱሱን ካቆሙ በኋላ ያንን መጥፎ ልማድ ወይም ያንን ሱስ የሚያደርጉበት ሰዓት ላይ ሌላ ተለዋጭ ተግባር ስለማያደርጉ ነው፣ ወይም ተለዋጭ አማራጭ ስላላዘጋጁ ነው። በቃ ለምሳሌ አንድ ሰው 11 ሰዓት ላይ ወይ በቀን 3 የሚያጨስ ከሆነ በቀን 3 በሚያጨስባቸው ሰዓታት ላይ ሌላ ሊያደርጋቸው የሚገቡ መልካም ልማዶች መጀመር አለበት። ለምሳሌ አንድ ሰው ጠዋት ተነስቶ የሚያጨስ ከሆነ በዛ ጠዋት ተነስቶ ሊያጨስ በተዘጋጀበት ሰዓት ሌላ ከማጨሱ ውጪ ሊያደርገው የሚችለው አንድ አዲስ መልካም ልማድ መጀመር አለበት። ስለዚህ ይሄ ማለት እኛም ድብርት በሚሰማን ሰዓት ያን ድብርት ለማስረሳት ወይም ለማስቀየስ ሌላ መሞከር ያሉብን መልካም ሱሶች ወይም መልካም ልማዶች መኖር አለባቸው። ያለበለዚያ ካቆምናቸው በኋላ መልሰው ተፈታትነው መልሰን እንድንጀምር መልሰን ወደዛ ሱስ እንድንዘፈቅ ሊያደርጉን ይችላሉ። እዚህኛው ተግባር ላይ በጣም ምሳሌ ሊሆነን የሚችለው ተግባር ናንሲ ማን የተባለች አንድ አሜሪካዊ አጥኚ ከዚህ በፊት የሰራችው አንድ ጥናት ነው። በማጨስ ሱስ የተያዙ ሰዎችን ለሶስት ከፍላ ነበር ያጠናችው እና የመጀመሪያዎቹ ሰዎች በዙሪያቸው ያሉ ቤተሰቦቻቸው፣ ጓደኞቻቸው፣ ፍቅረኞቻቸው፣ የትዳር አጋራቸው እንዲያቆሙ የገፋፏቸው ነበር፣ ማጨስ እንዲያቆሙ ማለት ነው። ከዛ በኋላ እነዚህ ሰዎች በሰዎች ግፊት ምክንያት ማጨስ አቆሙ። ነገር ግን ካቆሙ በኋላ ከ3 ወር ወይም ከ2 ወር ባልዘለለ ጊዜ ውስጥ መልሰው ጀመሩ። ናንሲ የተባለችው አጥኚ ምን ብላ ደመደመች?
ይህንን ለውጥ ለረጅም ጊዜ ማስቀጠል ያልቻሉት ወደ ቀደመ ተግባራቸው የተመለሱት ወይም ወደ ቀደመ ሱሳቸው ማጨሳቸው የተመለሱበት ዋናው ምክንያት ለውጡን ያመጡት ራሳቸው አይደሉም፣ በዙሪያቸው ያሉ ሰዎች ናቸው። ስለዚህ በዙሪያቸው ያሉ ሰዎች ምክር፣ ተግሳጽ ሲያቆሙ እነዛም ሰዎች ማጨሳቸውን ይጀምራሉ። ስለዚህ ለውጥ መምጣት ያለበት ከራሳችን ነው። እንደውም በባለፈው ቪዲዮአችን እንደተነጋገርነው ለለውጥ መነሻ የሚሆኑን 3 ነጥቦች ስንነጋገር አንደኛው ዋነኛው ያልነው ምንድነው? ራሳችን ለውጡን እናመጣዋለን ብለን ማመን የሚለው ነው። እንደውም እኔ መልሳችሁ እንድታዩት እመክራችኋለሁ ያንን ቪዲዮ። ምክንያቱም ልክ ለለውጥ ከተነሳችሁ በኋላ ለውጡን ካመጣችሁት በኋላ በጣም ከባዱ ነገር ወደ አቆማችሁት ሱስ ወይም ወደ አቆማችሁት መጥፎ ልማድ የሚጎትት መንፈስ ስላለ ያንን መንፈስ ልታስቆሙ የምትችሉት እነዛን ሐሳቦች ጠንቅቃችሁ ከተረዳችሁ። ሁለተኞቹ ቡድኖች ደግሞ ወይም ሁለተኞቹ አጫሾች ራሳቸውን አሳምነው ነው ማጨስ ያቆሙት። ነገር ግን እነዚህ ሰዎች ከመጀመሪያዎቹ ረዘም ላለ ጊዜ ማጨስ ቢያቆሙ የተወሰነ ጊዜ ቆይተው ግን ተመልሰው ማጨስ ጀመሩ እና የማጨሳቸውን ዋናው ምክንያት ምንድነው ብላ ጥናት ስታደርግ የማጨሳቸው ዋናው ምክንያት ያንን ሲጋራ በሚያጨሱበት ወቅት በፊት ያደርጉት የነበረውን ልማድ አልተኩትም፣ ወይም ሊያቆሙ ያሰቡትን መጥፎ ልማድ የሚተካ አዲስ ልማድ ስላላዘጋጁ በጣም ይፈታተናቸው ጀመር። ስለዚህ መጨረሻ ላይ ያደረጉት ምንድነው? ለረጅም ጊዜ ለመቋቋም ሞከሩ፣ ነገር ግን መልሰው ጀመሩ እና እኛም በዙሪያችን በጣም ብዙ የምናውቃቸው ሰዎች ይኖራሉ መልሰው የጀመሩ አቆማለሁ ብለው ለረጅም ጊዜ አቆሙ ብለን ተስፋ ስናደርግባቸው የጀመሩ ሰዎች አናጣ። ምክንያታቸው ያንን ነገር የሚተካ አዲስ ልማድ ስላላዘጋጁ። የመጨረሻውና ሶስተኞቹ ግሩፖች ግን ማጨስን እስከ መጨረሻው ድረስ አቁመዋል። የእነዚህ ዋነኛው ምክንያት አንደኛ ለውጡን ያመጡት ራሳቸው ናቸው፣ ወይም በራስ ተነሳሽነት ከዙሪያቸው ያለ ሰው ስለመከራቸው አቁሙ ስላላቸው አይደለም። ራሳቸው ስላመኑበት ለማቆም ራሳቸው ሙሉውን ጥረት ስላደረጉ ነው ያቆሙት። ሁለተኛው ግን ይሄ ብቻ ሳይሆን ለረጅም ጊዜ አቁመውት እንዲቆዩ ያደረጋቸው ዋነኛው ምክንያት ግን ያንን ሱስ የሚያደርጉበትን ወቅት ወይም ጊዜ የሚተካ ሌላ አዲስ መልካም ልማድ ስለጀመሩ። ስለዚህ ናንሲ ምን ብላ ደመደመች? የሰው ልጅ ማቆም የሚፈልገውን ሱስ ማቆም ብቻ አይደለም ትግሉ መሆን ያለበት፣ መታገል ያለበት ያንን ሱስ በሚያቆምበት ሰዓት ሌላ ተለዋጭ ሊያደርገው የሚችለውን ነገር ማዘጋጀት ነው ያለበት ብላለች። ከገባንበት የድብርት፣ የመጥፎ ስሜት፣ የሱስ የተለያዩ መጥፎ ስሜቶች ወይም የተደበላለቁ ስሜቶችን የምናስወግድበት አምስተኛው መንገዳችን ከአዲሱ ፓተርን ወይም ተለዋጭ ልማድ ጋር ራስን ማለማመድ ነው፣ ወይም ፈረንጆቹ ኮንዲሽኒንግ ይሉታል። አዲሱን ልማድ በተደጋጋሚ በማድረግ ከራሳችን ጋር እንድንላመደው ማድረግ ማለት ነው። ለምሳሌ አንድ ሰው የተከራየበትን ቤት የሚቀይር ከሆነ መጀመሪያ አዲስ የሚገባበትን ወይም የሚከራይበትን ሰፈር ሄዶ ያጠናል። ለምሳሌ ስንት ብር እንደሚከፍል በወር፣ አካባቢው ላይ ማታ ሲመሽ እንዴት ነው፣ ሌቦች አሉ ወይ፣ ወይም የተለያዩ ነገሮችን አጥንቶ ያን ሰፈር ካወቀ በኋላ ነው እቃውን ወይም ጓዙን ይዞ ወጥቶ ወደ አዲሱ ቤት የሚሄደው። ስለዚህ እኛም አሁን ከምናቆመው መጥፎ ስሜት፣ ድብርት ወይም ሱስ ወጥተን የምንጀምረው አዲሱ ልማዳችንን ቀድመን ማለማመድ አለብን፣ ወይም ስለ አዲሱ ልማዳችን የጠለቀ እውቀት ሊኖረን ይገባል። ለምሳሌ ኮንዲሽኒንግ ሲነሳ አንድ የሚጠቀስ ልማድ አለ። ዶልፊኖችን ወደ ከፍታ እንዲዘሉ ለማድረግ የዶልፊን አለማማጆች ምን ያደርጋሉ? ዶልፊኑ ልክ ሲዘል አንድ አሳ ይወረውሩለታል። ይህንን የለመደው ዶልፊን አሳ የሚወረወርልኝ ስዘል ነው ማለት ነው ብሎ መዝለሉን ይቀጥላል። በዘለለ ቁጥር አሳ ይወረወርለታል። ከሆነ ሰዓት በኋላ ግን እነዚህ የዶልፊን አለማማጆች ያ ዶልፊን በጣም ከፍታ ካልዘለለ አሳውን መስጠት ያቆማሉ። ስለዚህ ዶልፊኑ ያንን አሳ ለማግኘት ሲል መዝለሉን ይቀጥላል። ግን ሲዘል ከፍታ ከዘለለ አሳ ይወረወርለታል። ይሄንን ሲለምድ የሚወረወርልኝ ከዚህ በኋላ ስለዘለልኩ ብቻ አይደለም፣ ወደ ከፍታ ስለዘለልኩ ነው፣ መስፈርቱ ከፍ ብሏል ብሎ ስለሚያስብ ራሱን በጣም ወደ ከፍታ ለመዝለል ያለማምዳል። ያኔ በጣም ወደ ከፍታ በዘለለ ቁጥር ሪዋርዱ አሳ እንደሆነ ስለሚያስብ ያንን መስፈርት ለማሟላት ሲል ወደ ከፍታ ይዘላል። እኛም በህይወታችን ውስጥ አዲስ የምንተካውን መጥፎ ስሜታችንን የሚተካውን መልካሙን ስሜት ወይም አዲሱን ጥሩ የምንለውን ሱስ ወይም ልማድ ስናስጀምረው ለራሳችን ሪዋርድ መስጠት አለብን። ለኛ ሪዋርድ መስጠት ማለት ወይም ራሳችንን
መሸለም ማለት የሚያስደስተንን ማድረግ። ለምሳሌ አዲሱን ልማዳችንን ባደረግነው ቁጥር የሚያስደስተን ፊልም ማየት ከሆነ ፊልም እናያለን። ወይ ደግሞ በጣም የሚያስደስተን ወክ ማድረግ ከሆነ የምንወዳቸው ሰዎች ጋር መደወል ከሆነ እንደውላለን። ምክንያቱም ራሳችንን እየሸለምነው ነው፣ አዲሱን ፓተርን ስለተካለን ማለት ነው። ስለዚህ እንደዚህ በማድረግ ከራሳችን ጋር ይህንን ማለማመድ እንችላለን። ያን ጊዜ እነዛ ጥናት እንደተደረገባቸው ወጣቶች ለዓመታት ወይም ለረጅም ዓመታት ከሱሳቸው እንደወጡት እኛም ለረጅም ጊዜ ወይም እስከ መጨረሻው ከሱሳችን፣ ከመጥፎ ስሜታችን፣ ከድብርታችን፣ በየቀኑ ከሚሰማን ድብልቅልቅ ስሜታችን እንገላገላለን። ስድስተኛውና የመጨረሻው ወይም በጣም ወሳኙ የምላችሁ ምን እንደሆነ ታውቃላችሁ? ከላይ ያወራናቸውን 5ቱን ስሜቶች ወይም 5ቱን ተግባራት መተግበር ነው፣ ወደ ስራ መግባት። ምክንያቱም እስካሁን ያወራነውን ነገር በሙሉ ወደ መሬት ካላወረድነው ሁሉም ሐሳብ ሆኖ ይቀራል፣ አየር ላይ ያለ ነገር ሆኖ ይቀራል። ስለዚህ ወደ ተግባር ግቡ ነው የስድስተኛውና የመጨረሻው ትዕዛዝ። አመሰግናለሁ። ሰብስክራይብ ማድረግ አትርሱ። አዳዲስ ቪዲዮዎች እንዲደርሳችሁ ደግሞ የደውል በተኗን በመጫን ሰብስክራይብ ማድረግ አትርሱ። እናመሰግናለን።